መጋቢት 6 ቀን 2018 ዓ.ም በሕግ አምላክ ይባል ነበር። ማሻሻያ በማባባሻ ተደገመ። በ3/5/2018 በፌስቡክ ገጼ ፖስት በጻፍኩት ትርጉም ቤተርመንት ማሻሻል በአሁኑ ኑሯችን ቢተር መራራ በሚል የተገለጸ መሆኑን ጠቅሼ ነበር። መሻሻል ማለት ከከፋው ወደ ተሻለ ደስታ፣ ከዘቀጠው ወደ ከፍታ፣ ከተወደደው ወደ ረከሰው፣ ከጨመረው ወደ ቀነሰው ማሳየት ሲገባ ከጀርባው በታየው ሰንጠረዥ የትራንስፖርት ታሪፍ ከ8 እስከ 28 ኪሎ ሜትር የተስተካከለ ታሪፍ ብሎ ከ28 እስከ 50% ጭማሪ በሚያሳየው አሻሻልኩ ብሎ መጻፍ ለምንድን ነው አባባስኩ ብሎ ያልተገለጸው? እባካችሁ እያባባሳችሁ አሻሻልኩ ብላችሁ አታደንቁሩን። ወይንስ የዘመኑ ቋንቋ የግልብጦሽ ሆኖ ነው? ዘሪሁን ከጋረማው